ጋይስ የምስራች ዜና አለን። እንግዲህ ሰርጀሪው በተሳካ ሁኔታ ቀዶ ጥገናው ተሳክቷል ጋይስ። ይህ ልጅ ስንቶቻችሁ ናችሁ የምታውቁት? እንግዲህ በልብ ህመም ምክንያት ብዙ ነገሮች እያጋጠሙት ይገኛሉ። ወደ አዲስ አበባ መጥቷል። የልብ ህክምና እንዲያገኝ እድሉን ላመቻችለት ማለት ነው። አሁን ልጅ ሰላም ልለው ነው እዚህ ጋር አሉ። ስኬት አትዳትገጭ ናፊ እንዳትገጭ ስኬት ሃይ እንዴት ነህ አባት? ሰላም ነህ? እንደምን አለ? ደህና ነህ ወይ ቤቢ? ሃይ ደህና ነህ? እንዴት ነህ? ውይ ስላገኘው በጣም ደስ ብሎኛል። ስምህ ማን ነው ንገረኝ እስኪ። ልዑል ነው ስምህ? የኔ አባት ናይስ ሚች እንኳን ወደ አዲስ አበባ በሰላም መጣህ። እሺ ስላገኘው ደስ ብሎኛል በጣም። ሃይ እንደምን አለ የኔ አባት? ደህና ነህ? እንዴት ነህ? ሃይ ቤቢ እንዴት ነሽ? ደህና ነሽ? አስጠብቅናችኋ? ሶሪ በጣም ይሄው እንግዲህ ብሎጉ በርቷል ኦሬዲ። ኦኬ በደንብ ታስረዳኛለሽ ስለሱ ያለበት ሁኔታ። 6 ዓመት ሙሉ አባቱ ነህ? ስም ማን ነው አባት? አይዞህ ይሰማኛል። ተሰቃየሁ አዶሪ ተሰቃየሁ። አይዞህ ችግር የለውም። 6 ዓመት ሙሉ የሚረዳኝ ሰው አጣሁ። በኋላ እናወራለን። ችግር የለውም። 10 አንዳንድ መቶ ብር እየሸጥኩ ነው ካርድ ማሳከምበት አጥቼ። እኔ አባት ይኸው ለመጀመሪያ እንትን ቆይ አንዴ አቢ አምጤ ያዛ አንተ ላውኻ ዛንተ ላውኻ ወው ትሎል ከባድ ነው። ና የሆነ ስጦታ ይዤ ልመጥቻለሁ። ካርዱ ጀምሮ ነው አንተ ካርዱ ጀምሮ ነው። ይሄ ላንተ ነው 50,000 ብር ለጊዜው መቆያ አዲስ አበባ እንትን እንዳትጨናነቅ እሱ እስከሚታከም ድረስ። ለሱ ደግሞ ሁሉም ወጪውን ከቨር ተደርጎ የልብ ህክምና የሚያገኝበት መንገድ እኔ ራሴ ያመቻቻለሁ። እሺ ዶንት ወሪ የኔ አባት ጠንክር። ይገባኛል በእናትህ አይዞህ የኔ አባት። እኔም አሁን ባልወልድም አባት ስለሆንኩኝ አሁን ልጆች ስላሉኝ ይገባኛል። አይዞህ ችግር የለውም። እሺ አጠገብ ያሉት ብቻ አይደሉም እኛም ራሱ እናወራለን። ኧረ በደንብ እናወራለን። አይዞህ አለሁልህ እኔ። እሺ የኔ አባት ስንት ዓመት እያለ ነው እዚህ? 4 ዓመት። 4 ዓመቱ ነው። 4 ወሩ ከተወለደ በ4 ወሩ ነው ልቡ የጀመረው የዚህ ኬዝ። የዛሬ ዓመት ደግሞ እዚህ የመጣው ጊዜ ለቀጠሮ ይሄ ነው። ይሄ ማለት ነው ደም ስር ጠፍቶ ራሱ በጭንቅላቱ ነው ሲደረግለት የነበረው። ደም ስር ጠፍቶ ማለት ነው በጭንቅላቱ ተደርጎ ነው ሲገባለትና እንትን ሲል የነበረው። ሲያመው እንደዚህ አይደለም። ቪዲዮ ላይ ሁሉ ለቀነው ነበር። አሁን በዚህ በ3 ወር ውስጥ ቪዲዮ ላይ ተለቆ ነበር። ድሬዳዋ መጥቶ ነው እሱ ሶሻል ፍቅር ሚዲያ መስርቷል እሱ እና ሚዲያ ላይ ነው የተገናኘ ነው በዛ እና በቃ እኔም ያው የበጎነት ስራ ለመስራት ፍቃደኛ ስለነበርኩኝ ከነሱ ጋር ተቀላቀልኩ ሳልነግራቸው። እኔን የሚያውቅ ሰው ነው ለነሱ ሪፖርት አድርጓቸው ከዛ በኋላ እኔ ሊያገኘኝ ይቻላል። እንደዚህ ማቆም መምጣት አለብኝ። እውነት ነው የኔ አባት እና እስከ ህይወቴ መጨረሻ እሱ እንዲኖርልኝ እፈልጋለሁ። ግድ ነው። አሁን ቀስቀስ አሪፍ ትምህርት አሁን ይማራል ግን ከትምህርት ቤት ወስጄ ወደ ሆስፒታል ሲነሳው ሽታ ሲሸተው ምን ሲለው አሁን ራሱ ተይዟል። ጣቱ እንደዚህ ነው የሚሆነው። እንዴት እንደሚጠቁር ደም እንትን የለው ሲነሳ በቃ እንደዚህ ይጠቁራል እና ይሄ ከንፈሩ ይጠቁራል። ይሄ እዚህ ስሬው እንደዚህ ይጠቁራል። ሲያማው እንደዚህ ነው የሚያደርገው። ኬዙ ነው። እናስደርገዋለን። አሁን ራሱ አመመኝ እያለ ነበር። አሁን እየመጣን ደህና ነበር። ከንፈሩ ሁሉ ድርግርግ አለ። እንደዚህ ነው የሚያደርገው። ሲነሳበት ሰዓት የለውም። ድንገት ተነሳበት። በዛ ነው ሆስፒታል ወሰድነው። እዛ ነው የመጀመሪያ ቪዲዮ ሰራሁት። የት ሆስፒታል ሄዳችሁ ነበር? እዛው ክትትል የምታደርጋለች ዶክተር ነበረች። እሱ የምትከታተል እዛው ሲደን አሳየን። እዛው በቃ ሲጨንቃችሁ ነው ወደዚህ የመጣችው? አዎ በቃ ምንም አማራጭ የበለጠ ለማግኘት። አዎ እኔ ደግሞ ግዴታ ከስራው ማወቅ ነበር። መንሱር ጋር ሄድን። መንሱርን አገኝተነው እሱ ለአንተ ለሰይፉና ለእሸቱ ቪዲዮ ሰርቶ እንዲያደርስልን ቢያንስ ከ3 አንዳችሁን ከቀርቡ እንዲደርስ ተባለ። ቀርቡ ይደረሰ እሱ መምሰሉን ያስተዋልኩት ቪዲዮ ሰርቼ ከደረባ ለውጣ ስር ትኬት አዘገየ ወደሆነ በዛች ቀን ነው ትኩረት አድርጌ ያየሁት። ሰው በጣም ነው የገረመኝ። እግዚአብሔር ፈቀደለት። ይሄ ልጅ መንሱር መምሰል ብቻ ይታከማል እመነኝ። እዛ አቴንሽን አገኘ ማለት ነው። ሆስፒታል አለ ቱርክሽ ሆስፒታል ቱርክሽ። የሱ ባለቤት እንግዲህ በጣም ደግ ሰው ነው እና አንድ ቃል ገብቶልኛል። እኔ
በእኔ ስም አንድ ህፃን ልጅ ሙሉ ሕክምና ተሸፍኖለት እንደሚታከም ነግሮኛል። እሱ ልጅ እንዲሆን መርጫለሁ። እኔ ደግሞ አይዞህ፣ ችግር የለውም። ና ችግር የለውም። አይዞህ፣ ችግር የለውም። ደስታ ብቻ ደስታ ነው የሚያስለቅሰኝ። እችን ቀን አመሰግናታለሁ። ችግር የለውም። አይዞህ፣ በርታ። እሺ ቤቢ፣ አይዞሽ አንቺ። እሺ አይዞህ፣ ችግር የለውም። አይዞሽ፣ ችግር የለውም። እሺ አይዞህ እንኳን እኮ በቃ እሺ አይዞሽ። ከብዶት ነበር በጣም ማለት ነው። አይናገርም ታውቃለህ? አዎ አይዞህ አለሁልሽ። አሁን ነው መናገር ራሱ የጀመረው። ቤቢ እንዳያመብኝ እያልኩ ቤት እያያዝኩት ከልጆች እየተደረበ በጣም ጎበዝ ልጅ ነው። ታየው ፈጣን ነው፣ ለሁሉም ነገር ፈጣን ነው። ግን ያመዋል ለገባ ስለሚያመው እያልኩኝ ይይዘዋለሁ። ቤት ውስጥ ነው ይይዘው ያለሁበት ቦታ ደግሞ በጣም አስቸጋሪ ነው። ቃስ በቃስ ሁሉንም ነገር ታየዋለህ፣ አስረዳሃለሁ። አይዞህ ችግር ቪዲዮ አለ እንቆማለን በደንብ አድርገን። አይዞህ እሺ። ቲክቶክ አካውንቱን ክሬት አድርጋችሁ ፕሮሞሽኖች የሚሰሩበት መንገድ እናመቻቻለን። የበለጠ አሁን ካለበት ደረጃ ደግሞ ስለዚህ መንሱር የት አለ? ሀገሩ ነው ያለው። አይዞህ እሺ። እሺ ጠንክር ትላክሽ ጎበዝ። ምግብ እንዘዝ አሁን እንብላሽ። ምሳል ጋብዛችሁ አሪፍ። አይዞህ ችግር የለም እናመቻቻለን። ከሪያመት ማን ነው የሚታዘዘው? እኔ የጥራ የጾም ብቻ ነው ያለው እዚህ ጾም አላችሁ አይደል? ሰላም ጋይስ፣ አሁን የምንገኘው እንግዲህ ኢትዮ ኢስታንቡል ጀነራል ሆስፒታል ነው። ስፔሻላይዝ የሚያደርጉት ደግሞ የልብ ሕክምና ላይ ነው። የዚህ ሆስፒታል ታሪክ በነገራችሁ እውነት ሁላችሁም ምን እንደሚሰማችሁ አላውቅም። የዚህ ሆስፒታል ባለቤት እንግዲህ እውነቴን ነው የምላችሁ፣ ይህ ሆስፒታል የሰራውም እየሰራ የሚገኘው አትርፎ ሳይሆን ሰዎችን ለመርዳትና ለማገዝ ነው። ስፔሻሊ ህፃናት። ከዚህ ሆስፒታል ባለቤት የተገናኘሁት እኔ 25000 ህፃናት ማገዝ እፈልጋለሁ የሚል አላማዬ አይቶ ከዛ ደግሞ እሱም 25000 ህፃናት በልብ ህመም እንደሚቸገሩ ነገረኝ። ይህ አጋጣሚ ተጠቅመን እንግዲህ እኔና እሱ አብረን ለመስራት እኔም ከዚህ ሆስፒታል ጋር አብሬ እየሰራው ትልቅ ነገሮችን ለመስራት ተስማምተን ነበረ። እግዚአብሔር የተመሰገነ ይሁን። አንድ ነገር ቃል ገብቶልኝ ነበር። ይህ ቃል ደግሞ በአንተ ስም አንድ ልጅ ሙሉ የልብ ሕክምና እንደሚያደርጉ ነበረ በኢትዮ ኢስታንቡል ጀነራል ሆስፒታል ማለት ነው። ስለዚህ ይሄው ይዘነው መጥተናል። ወደ ውስጥም አሁን እንገባለን ማለት ነው። እግዚአብሔር በጣም ጥሩ ነው አይደል? አይደል ቤቢ? ደስ አለህ? ጎበዝ ነህ? ታኮራኛለህ በደንብ ሞባይልሽ በቃ አሪፍ። ምንም አይነት ለውጥ እንደሌለው ነው የተነገረኝ። ስድስቱም ከአራት ወሩ ጀምሮ ማለት ነው። ከአራት ወር ጀምሮ ነው። ቅድም ፎቶውን አሳይቼዋለሁ። ከአራት ወር ጀምሮ እየተከታተልኩኝ ምንም አይነት ለውጥ እንደሌለው ነው እና ምንም አይነት ለውጥ ስለሌለው ነው ይህንንም ደብዳቤ ድጋፍ ማሰባሰቢያ የሰጡኝ እና የዛሬ ዓመት የተሰጠኝ እያሰባሰብኩኝ ምንም አይነት ገንዘብ ሊሞላልኝ አልቻለም። 450,000 ብር ብቻ ነው የሰበሰብኩት እና ከዚህ አንፃር ሚዲያ ላይ ወጥቼ በሚዲያ አማካኝነት ደግሞ አዶናይ ያገኘሁት እና አዶናይ ደግሞ ቆይ እስቲ ብሎ ይዞኝ መጣ ወደዚህ። ግን ለአንተ እንድታውቀው ማለት ነው ምንም አይነት ለውጥ እንደሌለው ሲባል በሕክምና ምንድነው መሰለህ አንዳንድ ጊዜ በልጅነት የሚመጡ የልብ ክፍተቶች እያደጉ ልጆች ሲመጡ ሊጠፋ ይችላል። በራሱ ሰዓት እየዘጋ ይመጣል። እድሜያቸው ሲጨምሩ ልክ እርሊ መጠኑ ታይቶ ነው የሚሆንበት። ወዲያው መሰራት አለበት። አሁን 4 ዓመት ላይ ሆኖ እስከዚህ ድረስ ሲሆን ምንም አይነት ለውጥ የለውም ብለው ሲሉ በማደጉ ምክንያት የተሻሻለ የተቀየረ ነገር የለም። ስለዚህ ሰርጀሪ ማንዳቶሪ ነው መሰራት ብቻ ነው ያለበት እና በክትትል በመድኃኒት የሚለወጥ ነገር አይደለም ነው። እሺ ኦኬ። አዎ ለውጥ የለውም ማለት እንትኑ ክፍተቱ ምክንያቱም ብዙ ጊዜ ክትትል የሚያስፈልግበት ምክንያት ለዛ ስለሆነ ማለት ነው። ስለዚህ በክትትል በፎሎአፕ ሳይሆን በቃ እሱ በሰርጀሪ ብቻ ነው መሻሻል ያለበት። ጋይስ ትልቅ የምስራች ይዘን መተናል። እንግዲህ ዛሬ ወደ ሆስፒታል ሊገባ ነው። ምክንያቱም እዚህ እንደሚታከም ነግረውታል። በጣም ደስ ብሎኛል። እኔ በጣም የአባቱ ፊት እንዴት እንደፈካ ልነግራችሁ አልችልም።
ኢነርጂ ነው የተመለሰው። ፈገግታውን አሳያቸው እንዴት እንደሚያምር አሁን ማለት ነው። እሷም ለራሱ ጩጬ ኮሜዲያን እያሳቀችን ነበር ዛሬ እና ዛሬ ሆስፒታል ይገባል። ከዛ ደግሞ ነገ ሰርጀሪ ያለው ነገ ቀዶ ጥገና አለው። ስለዚህ አፕዴት ነገ እንሰጣቸዋለን ማለት ነው። እኔ በጣም ደስ ብሎኛል። እንኳን ደስ አላችሁ። እግዚአብሔር ደግሞ ከጎናችን እንደሚሆን እርግጠኛ ነኝ አይደል? ምን ቀዘቀዘሻው? ጸባይሽ ተቀየረ ጸባይሽ ተቀየረ። ኃይለኛ ቲክቶከር ነው የሚሆነው። ባይዘው ጠብቁት ጋይዝ። ቲክቶክ እንከፍታለን እና አዲስ አበባ ያላችሁን ካምፓኒዎች ካላችሁ ፕሮሞሽን ማሰራት ከፈለጋችሁ ማሰራት ትችላላችሁ። አባቱ አለ እሱም አለ። እኔም ሪፖስት አደርግላችኋለሁ ከጎናቸው እቆማለሁ። ስለዚህ ሜሴጅ በአርቲስት ቢኒያም ዮሐንስ የሚለው ታግ አደርገዋለሁ። ሜሴጅ ጻፉላቸውና እሱ መልስ ይሰጣቸዋል። እሺ እንወዳቸዋለን። ቴንክ ዩ ቻው ጋይስ። የምስራች ዜና አለን። እንግዲህ ሰርጀሪው በተሳካ ሁኔታ ቀዶ ጥገናው ተሳክቷል ጋይስ። አሁን ልንገባ ነው ወደ ውስጥ ማለት ነው። እግዚአብሔር የተመሰገነ ይሁን። ለልዑል በጣም ደስ ብሎኛል። ስጦታም ይዤ እየገባው ነው ወደ ውስጥ። ሌትስ ጎ ኢትዮ ኢስታንቡል ሆስፒታል። በጣም ማርያምን ደስ ብሎኛል ዛሬ። በቃ እውነቴን ነው የምላችሁ። ልጁ እንደ አዲስ ነው የተወለደው። አባቱም እንደዛው፣ ቤተሰቡም እንደዛው። ወይኔ አባት እንዴት ነህ? ወይኔ አለ እንዴት ናችሁ? አንዴ እሺ እናት አንዴ ቪዲዮ እየቀረጽኩ ነው። ሃይ ቆይ በወይና ክንኸድ አንዴ ሃይ እናት እንዴት ነሽ? ወደ አቶ ብርሃኑ ኦፊስ ወስኛለሽ? የኔ እናት በእናትሽ አይዞሽ እናቴ አይዞሽ። ደስ ብሎኛል በጣም አይዞሽ። አይዞሽ ችግር የለም። በጣም ደስ ብሎኛል። አይዞሽ አይዞሽ ችግር የለውም። እሺ ነይ ችግር የለውም። ኧረ እንዴ ምን አይሆንም። ነይ ችግር የለውም። ተነሽ አይዞሽ ችግር የለውም። የት ጋር ያለው? አይዞሽ የኔ እናት አይዞሽ ችግር የለውም። እንዴት ላይ የልጄን ህይወት ቀጠልክልኝ። የልጄን ህይወት ቀጠልክልኝ። ከዛሬ ነገ ምን ይሆናል? ከዛሬ ነገ እንዴት ይሆንብኛል እያልኩኝ ሁሌ ስሰት ነበር። እንዴት ልበልኝ? በቃ አይዞሽ አሜን። አይዞሽ ጤና ይስጥህ። እውነት እንደው ፈጣሪን ያላቅም በቃ አንተ የምትደርስበት ምን ያላቅም በቃ አይዞሽ ደስ ብሎኛል። እኔ በጣም ዛሬ እውነት ጠንካራ ናችሁ። አመሰግናለሁ። እሺ እውነት የተባረኩ ልጆች አዶኒ ትልቅ ደረጃ ላይ ያደርሰኝ በእውነት እንዴት ልበል? ፈጣሪ ሁሉም ነገር ይሙላል። አሜን። ፈጣሪ ሁሉም ነገር ያሰብከው ሁሉ ይሙላል። እድሜ ጤና ያሰብከው በላይ እውነትን ካሰብከው በላይ ሺህ ዓመት ኑር። እናንተም ኑሩልኝ። አሜን። ሺህ ዓመት ዛሬ ብሞት በእውነት ዛሬ ብሞት እኔ ምንም በቃ እውነት እኔ በቃ ልጄ ደግሞ አይቼ እኔ ብሞት ምንም አይመስለኝም። በቃ ደስ ይለኛል። አይዞሽ ችግር የለውም። ምን አባቱ መሞት ነው እንኖራለን። አይዞሽ ችግር የለውም። አሁን ተሳክቷል። በጣም እኮ ነው በቃ ስጨው ነበር እኮ እዛ ነግረውኝ ደስ ብሎኝ ለኔ አድርገው እያልኩኝ ከዚህ በፊት ማለት ነው ተስፋ የለውም ስባል በላው ላይ ወደ እኔ እንዲጋባ ብዬ በላው ላይ ሁሉ ተራምጃለሁ። ግን እምቢ አለኝ እግዚአብሔር እምቢ አለኝ። ለኔ አድርግልኝ እያልኩት በላው ላይ ተራምጃለሁ፣ ግን አልሆነልኝም። አይዞሽ እናቴ ችግር አልፏል። እግዚአብሔር ችግር የለውም። አሁን መጎብኘት እንችላለን፣ ገብተን ማየት እንችላለን። እኛም ይፈቅዳሉ። አይዞሽ ጠንከር በይ
ግን ያው ደስታ ነው እኮ የሚያስለቅሰኝ ነው። አይ ነው ለዛ እኮ ነው እኔ በጣም ደስ ብሎኛል እኮ ነው። እኔ ይወጣል ብዬ ጠዋትም አላሰብኩም። በቃ ጨንቆኝ ነበረ፣ ግራ ገብቶኝ ነበረ። አዎ ጎበዞች ናቸው ደግሞ እዚህ በደንብ አድርገው ነው በቃ በጣም እውነት ወይ ሆስፒታል ማለት እኔ እንጃ አላውቅም። በቃ የተለየ ነው። ውጭ እንኳን ተስፋ የለውም የተባለልጅ እንደዚህ በቀላል እንደዚህ መስራታቸው በጣም ትልቅ ናቸው። ኢስታንቡል ሆስፒታል በእውነት ኢስታንቡል ጄኔራል ሆስፒታል በጣም ነው የማመሰግናቸው። አቶ ብርሃኑ በጣም ነው የማመሰግነው። ችግራችንን አይተው ተረድተው ሁሉ ወጫችንን ችለው ለዚህ ጋር አብቅተውኛልና አመሰግናለሁ በጣም እና በጣም ትልቅ ሆስፒታል ነው። በጣም ደስ ብሎኛል ማርያም። ችግር የለም። አይ ደስ እኔ ይሄ እኮ ነው በቃ የሚያኖረኝ። ኧረ ቴንክ ዩ ናቴ። ፈጣሪ ይጠብቅህ። ቤተሰብ ዘርህ ይባረክ። እውነት ዘርህ ይባረክ። እውነት የረገጥከው ሁሉ ይባረክ። እሺ ናቴ የረገጥከው ሁሉ አሜን አሜን ናቴ። ነይ እናት አይዞሽ ነይ። የት ነው ያለው አባቱ? የት አለ አባቱ? እንውጣ ወደ ላይ። አቶ ብርሃኑ አለ። ኦኬ ናይስ። ኦኬ ወደ ውስጥ እንግባ። እሺ ነይ እናቴ ከኔ ጋር አንቺ